በዚህ በወሎ ሙሂብ ዩቲዩብ ላይ ስላስተላለፍላችሁ የነበሩትን አጭር ቪዲዮ ሰብሰብ አድርገን በአንድ ላይ አዘጋጅተናል። ተጋቢዙልን። ምስክርነት ማለት ጠላትህ ሲመሰክር ወዳጅ ሊያሽመነሙንህ ይችላል። ጠላትህ ግን ያንተ ፈድል ያንተ ታላቅነት አልፎ ሄዶ ጠላትህ እንዲመሰክርልህ እስከማድረግ ሲደርስ የሐቂቃ ታላቅነት ነው ማለት ነው። ወደ ቀጣይ ቪዲዮ እንግባ። እቺው ቀልብ ትገለባበጣለች። አላህ ይጠብቀን። ወደ ኩፍር ትሄዳለች። አላህ ጽናት ይስጠን። ወደ ኢማን ትመጣለች። ትገለባበጣለች። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባብጥ የሆንክ ጌታ ያውም ረሱል ልቤን በዲንህ ላይ አጽናልኝ። ላ ትማቱ ዐላ ተውተላነሁ ወዐላ ተተላህ ሰተላመክ። ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው ማለት ነው። ለምን ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነው ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ላ ትማቱ ዐላ ተውተላነሁ ወዐላ ተተላህ ሰተላመክ። በክፉ ነገር ሰብራችሁ ከሱ መንገድ ያወጣችኋል ወይስ የአላህን መንገድ በትዕግስት ይዛላችሁ? ፈተና ውስጥ ነው የምታልፉት። ያ ፈተና ደግሞ በእናንተ ብቻ የሚገደብ በእናንተ ብቻ አዲስ አይደለም። ከኑህ ዓለይሂ ሰላም ጀምሮ ኢብራሂምን፣ ሙሳን፣ ዒሳን፣ ዘከርያን እያነሳ አዩብን እያነሳ ያሳያቸዋል። ወደ ቀጣይ ቪዲዮ እንግባ። ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነው ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው ማለት ነው። ለምን ላ ትማቱ ዐላ ተውተላነሁ ወዐላ ተተላህ ሰተላመክ። ተንበርክኬ አላህን ለመንኩት። እጄን ወደ ላይ አነሳው። ያ ረብ በቃ በዚህ አይነት ሁኔታ ማን ነው መጠጊያ? የእውነት የሚከላከልልን አላህ ነው። የእውነት በደልን የሚመልስ አላህ ነው። በዚች ምድር ማንንም ብትጠጋ ጎደሎ ነው። ወደ ቀጣይ ቪዲዮ እንግባ። ነቢዩን ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ልንከተላቸው ግድ ይላል። የምንከተላቸው መሆኑን የምናረጋግጠው ደግሞ በተግባር ነው። መከተል ተግባር ነው። እከተላለሁ ብሎ መናገርም ብቻ አይደለም፣ በተግባር ስንኖረው ነው የነቢዩ ሰለላሁ ዐለይሂ ወሰለም እውነተኛ ወዳጆች መሆናችንን የምናረጋግጠው። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ልጆቻችን ጥፋት ያጠፋሉ። ከዓመት በኋላ ነቅሳቸው የዛሬ 3 ዓመት እንዲህ አድርገህ የዛሬ 10 ዓመት ያንቺ ቤተሰቦች እንዲህ አድርገውኝ ያንተ ደግሞ ወንድም የዛሬ 5 ዓመት እንዲህ አደረገኝ ያለፈ ጉዳይ አንስተን ዛሬ ሐያታችን እንበጠብጣለን። ትክክለኛው መንገድ ፊት ለፊት መጋፈጥ ሳይሆን በጣም ሕክማ ባለው መንገድ ሰዎችን የማረም አካሄድ ያስፈልጋል። ወደ ቀጣይ ቪዲዮ እንግባ። ለምሳሌ የሆነ ባለስልጣንን ተስፋ ማድረግ ወይም ሀብትህን ወይም ቁዋህን ትንሽ እኮ ዘንበል የምንለው ነገር አለ እንደ ሰው ማለት ነው። ከዛ እየተላቀቀ ሲመጣ ግን አንድ ሰው እነዚህ ነገሮች ሁሉ አስባቦች ናቸው። አስባቦች ላይ አንጠጋም ብለናል። እዚህ መጠጊያው ወደ አላህ የማድረግ ደረጃ ማለት ነው። ወደ ቀጣይ ቪዲዮ እንግባ። አላህ እኮ ረሒም የሆነ ጌታ ነው። ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው።
እንጂ ዝም ብሎ ማጥፋት አይደለም፣ እንዲመለሱ ነው። ሪሳላ እኮ ነው፣ መልእክት ነው። ተመለሱ፣ መንገዳችሁ ስህተት ነው፣ አትበድሉ ሰዎችን። መጥያ ነው፣ ማስታወሻ ነው። ያቺ ቁንጠጣ አንቅታው ይመለሳል። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ልጆቻችን ጥፋት ያጠፋሉ። ከዓመት በኋላ ነቅሳቸው የዛሬ 3 ዓመት እንዲህ አድርገህ የዛሬ 10 ዓመት ያንቺ ቤተሰቦች እንዲህ አድርገውኝ ያንተ ደግሞ ወንድም የዛሬ 5 ዓመት እንዲህ አደረገኝ ያለፈ ጉዳይ አንስተን ዛሬ ሐያታችን እንበጠብጣለን። ትክክለኛው መንገድ ፊት ለፊት መጋፈጥ ሳይሆን በጣም ሕክማ ባለው መንገድ ሰዎችን የማረም አካሄድ ያስፈልጋል። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ሰውነት ደካማነት ነው። ከጎን ሰው ይፈልጋል። ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናደርግ። እኛም ስብራት ሲደርስብን አላህ ስብሓነሁ ወተዓላ አይዞህ ምነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለእኛም ሰው ያደርግልናል። ወደ ቀጣይ ቪዲዮ እንግባ። ለወፍ የልብ መሰበር የሚጨነቁ ነቢይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይከፍሉ ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር። ወደ ቀጣይ ቪዲዮ እንግባ። እነኛ ያመኑት ሰዎች አምነናል ስላሉ ብቻ ሳይፈተኑ ዝም ብሎ የሚተው ይመስላቸዋል እንዴ? በሌላ የቁርአን አያ ላይ ወለነብሉወነኩም ቢሸሪ ወልኸይሪ ፊትና፣ በጥሩም በክፉም ነገር እንፈትናችኋለን። በጥሩ አመስጋኝ ናችሁ ወይ ነው ወይስ ያ ጥሩ ነገር አቅልጧችሁ ከአላህ መንገድ ያወጣችኋል? ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። አላህ እኮ ረሒም የሆነ ጌታ ነው። ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው እንጂ ዝም ብሎ ማጥፋት አይደለም፣ እንዲመለሱ ነው። ሪሳላ እኮ ነው፣ መልእክት ነው። ተመለሱ፣ መንገዳችሁ ስህተት ነው፣ አትበድሉ ሰዎችን። መጥሪያ ነው፣ ማስታወሻ ነው። ያቺ ቁንጠጣ አንቅታው ይመለሳል። በጣም ቅርብ የምንወደው ጓደኛችን የተለየ አይነት ሁኔታ ውስጥ ሆኖ በጣም ተጨንቆ ልናየው እንችላለን። ምናልባትም ከቻል ቀርነት ተዓሊብን ሆነዋለን፣ ከዛ ሐሳብ እናወጣዋለን። ወይም ደግሞ ከዛ ሊወጣ የሚችልበትን ጊዜ እንሰጠዋለን፣ ስፔስ እንሰጠዋለን። ሌላ ተጨማሪ ጭንቀት አንሆንበትም። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ሰጪ ነሽህ ነው። ህይወት የሚለግስህ ህይወት የሚነሳህ እሱ ነው። ሲሳይህን የሚሰጥ የሚለግስህ እሱ ነው። ረብ ነው እሱ። እዚህ በብቸኝነት ደግሞ ልታመልከው የሚገባ አላህ ነው። እሱን የመሰለ ማንም የለም። ፍጹም ነው። ኦምኒፖተንት ነው። ሁሉን ቻይ የሆነ ጌታ ነው። ኦምኒ ሰንስ ነው። ሁሉን ነገር ያውቃል። ይህን ካመንክ ይህ ምንድን ነው የሚፈጥረው አንተ ስብና ላይ? አንተ ጌታዬ ሆይ በለው አላህ፣ እኔ ከማስበው አንተ ተድቢር ያደረግከው ይበልጣል። ከኔ ምርጫ አንተ ምርጫ ይበልጣል። እኔ እንዲህ አስቤያለሁ፣ እየሆነ ያለው እንዲህ ነው፣ ለአንተ ሰጥቻለሁ በልና እጅህን አውጣ ከዛ ጉዳይ ለአላህ ስጠው። ያ አላህ እንዴት ይቀላል መሰለህ። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ሰላት ዱንያም አኼራም ማስተካከያ መንገዳችን፣ ካለዛ ኔትወርክ ዜሮ ነው ማለት ነው። አላህ ጋር የለም ግንኙነት። ዜሮ ከሆነ ዜሮ ነው خلاص። በምን ትገናኛለህ አላህ ጋር? መገናኛችን ቀሰምቱ ሰላተ በይኒ ወበይነ ዓብዲ እኮ ብለዋል አላህ ሐዲስ አልቁድስ ላይ። በእኔና በባሪያዬ ከፋፍ አላህ ጋር እኮ ማውራት ማለት ነው። አልሐምዱሊላህ ረቢል ዓለሚን። ወደ ቀጣይ ቪዲዮ እንግባ። ሐሚደኒ ዓብዲ አርረሕማን አርረሒም መጀደኒ ዓብዲ ወሊዓብዲ ማ ሰአል ኢህዲና ሲራጠል ሙስተቂም ስንል አላህን እኮ እየለመን ነው፣ እሱ እየመለሰልን እኮ ነው ያለው። ይህ ሰላት
በጣም ትልቅ ቦታ እንዳለው የምንገነዘብበት ነው ማለት ነው። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ጸጋ የምሰጥ እኔ ነኝ፣ የሚመሰገነው ግን ሌላ ነው አላህ። ወላኪን አላህ ገፉር ረሒም። ወንጀል እንልካለን፣ ረሕመት ያወርዳል አላህ። አብተሊህም ቢልመሳኢቢ ሊኡጠሂረሁም ሚነል መዓይብ፣ ከነውራቸው ላጸዳቸው፣ መሐሪያቸውን ልገራላቸው። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። አላህ እንዲህ አላሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለክ፣ አንተ ከለመንከኝ እኔን ተስፋ ካደረክ እምርልሃለሁ። ዐላ ማ ካነ ሚንከ ወላ ኡባሊ፣ ያሻህን የፈለግከውን ያክል ነገር ሰርተህ እኔ ግድ የለኝም እምርልሃለሁ፣ ወደ እኔ ብቻ ተመለስ ይላል አላህ ሱብሓነሁ ወተዓላ። ወደ ቀጣይ ቪዲዮ እንግባ። ወላ ኡባሊ፣ ግድ የለኝም። አንተ የአደም ልጅ ሆይ ወንጀልህ ሰማይ ቢጠቅስ ሰማያትን ቢደርስ ከዛም ወደ እኔ ማረኝ ብለህ ከተመለስክ ገፈርቱ ለክ፣ እምርሃለሁ። አንተ የአደም ልጅ ሆይ ለው አተይተኒ ቢቁራቢል አርዲ ኸጣያ፣ መሬትን የሞላ ወንጀል ይዘህ ወደ እኔ ብትመጣ። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። አላህ እንዲህ አላሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለክ፣ አንተ ከለመንከኝ እኔን ተስፋ ካደረክ እምርልሃለሁ። ዐላ ማ ካነ ሚንከ ወላ ኡባሊ፣ ያሻህን የፈለግከውን ያክል ነገር ሰርተህ እኔ ግድ የለኝም እምርልሃለሁ፣ ወደ እኔ ብቻ ተመለስ ይላል አላህ ሱብሓነሁ ወተዓላ። አላሁ አክበር። እሱም ብቻ ይዘን በሱ መንገድ ላይ ጸንተን የምናልፍ ሰዎች አላህ ያድርገን። ይህ ነው ትልቁ ነገር፣ እሱ ነው። በወንጀላችን ብዛት አላህ ዐዘ ወጀል በዋለልን ውለታ ክብደት ምንም አይነት መልካም ስራ ብንሰራ የአላህን ረሕመት ልናገኝ አንችልም። የአላህ ረሕመት የሚገኘው በሱ እዝነት ነው፣ በስራ አይደለም። መሬትን የሞላ ወንጀል ይዘህ ወደ እኔ ብትመጣ ثم لقيتني لا تشرك بي شيئا፣ አንድም ነገር በእኔ ላይ ሳታጋራ እኔም ብቻ ጌታህ እንደሆንኩ አምነህ እሱን ይዘህ ተውሒድ ይዘህ ከመጣ ለአተይቱከ ቢቁራቢሃ መግፊራ፣ መሬትን የሞላ ምህረት ይዤ እመጣለሁ አንተ ጋር ይላል አላህ። አላሁ አክበር። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። የፈለግከውን ያክል ነገር ሰርተህ እኔ ግድ የለኝም እምርልሃለሁ፣ ወደ እኔ ብቻ ተመለስ ይላል አላህ ሱብሓነሁ ወተዓላ። አላህ እንዲህ አላሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለክ፣ አንተ ከለመንከኝ እኔን ተስፋ ካደረክ እምርልሃለሁ። ወደ ቀጣይ ቪዲዮ እንግባ። አስታውሳችሁ በጸጋዬ በችሮታዬ በበላኢም አስታውሳችኋል አላህ። ጸጋዬን ግለጽላችሁ አላህ የዋለልንን ጸጋ። ድምፅ ማውጣት ቀላል ነው እንዲያ ይኽዋ? የሆነ እኮ የብሬናችን ክፍል አለ ድምፅ ማውጣት ካልቻለ ቢዘጋ በቃ አትችልም። መናገር ቀላል አይደለም። ፊደሎችን መገጣጠምና ማውራት ቀላል አይደለም። እናንተን ማየት ለኔ። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። የቂያማ ቀንም አንድ ግለሰብ ብቻውን ነው አላህ ፊት የሚቆመው። ለእያንዳንዳችን ብቻችን ነው የምንጠየቀው። በጀማዓ ጥያቄ የለም። ግልጽ ነው አለ። እያንዳንዱ ሰው በተናጠል በነፍስ ወከፍ ነው የሚጠየቀው። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። አላሁ አክበር። እሱም ብቻ ይዘን በሱ መንገድ ላይ ጸንተን የምናልፍ ሰዎች አላህ ያድርገን። ይህ ነው ትልቁ ነገር፣ እሱ ነው። በወንጀላችን ብዛት አላህ ዐዘ ወጀል በዋለልን ውለታ ክብደት ምንም አይነት መልካም ስራ ብንሰራ የአላህን ረሕመት ልናገኝ አንችልም። የአላህ ረሕመት የሚገኘው በሱ እዝነት ነው፣ በስራ አይደለም። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ።
የምንሰራው ስራ ግን ለአላህ ስብሓነሁ ወተዓላ የሚገባውን አምልኮ ልናደርስ የሚያስችል አይደለም። የፈለገ ሐያታችንን በሙሉ በስጁድ ብናጠፋ ማለት ነው። لأن الله عز وجل እሱ በእኛ ላይ የዋለው ውለታ በጣም ትልቅ ነው። እኛ አመስግነን እሱን ተገዝተን የምንደርስበት አይደለም።